እርግዝና እየሞከሩ ያሉ ጥንዶች እርግዝና የመከሰት እድሉን ለመጨመር ግንኙነት ማድረግ ያለባቸው መቼ ነው? ጤና ይስጥልኝ። ዶክተር ኢሳያስ ላቀው ነኝ፣ የማህፀንና ጽንስ ስፔሻሊስት። ይህ ቻናላችን የተለያዩ የማህፀንና ጽንስ ጉዳዮችን እያነሳን የምንነጋገርበት ነው። በዛሬው ቪዲዮአችን እርግዝና ከሚዘገይባቸው ምክንያቶች ውስጥ አንዱ የሆነው የእርግዝና የሚከሰትባቸውን ቀናቶች አውቆ ግንኙነት አለማድረግ ነው። በዛውም እርግዝና እንዳይከሰት የሚፈልጉ ጥንዶችም ግንኙነት ማድረግ የሌለባቸውን ቀናቶች እንዲያውቁ ይረዳል። ቪዲዮዎቹም እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑን በአክብሮት ጋብዛለሁ። አብራችሁን ቆዩ። ጥንዶች እርግዝና እየሞከሩ ግን እርግዝና ሳይፈጠር ከሚዘገይባቸው ምክንያቶች ውስጥ አንዱ እርግዝና የሚፈጠርበትን ወቅቶች አውቆ በዛ ጊዜ ግንኙነት አለማድረግ ነው። ስለዚህ ይህንን አውቆም ለመተግበር የወር አበባ ሂደትን ማወቅ አስፈላጊ ነው። ይህንን ለማድረግ መሰረታዊ ስለሆነው የወር አበባ ሂደት ወይም ሳይክል እንነጋገራለን። የወር አበባ የምንለው በየወሩ እንቁላል አድጋ ከተለቀቀች በኋላ እርግዝና ሳይከሰት ሲቀር የሚፈጠረው የደም መፍሰስ ነው። የወር አበባ 3 ክፍሎች አሉት። የመጀመሪያው ክፍል እንቁላል የምትዘጋጅበት የምታድግበት ክፍል ነው። በሳይንሱ ፎሊኩላር ፌዝ የሚባለው ነው። ሴት ልጅ ከተጸነሰችና ማህፀን ውስጥ ሴት መሆኗ ከታወቀ በኋላ በተፈጥሮ የሚዘጋጁላት እንቁላሎች አሉ። በመወለጃዋ ሰዓት እስከ 1 ሚሊዮን የሚደርሱ እንቁላሎች ይኖሯታል። ለአቅመ ሔዋን በምትደርስበት ጊዜ ደግሞ ወደ 400,000 የሚደርሱ እንቁላሎች ነው የሚኖሯት። ስለዚህ ጽንስ ለመፈጠር በሚሆን ደረጃ እያደጉ ነው የሚለቀቁት እንጂ እንደ አዲስ የሚመረት እንቁላል የለም። በየወሩ አንድ እንቁላል ናት አድጋ የምትለቀቀው። ግን ለማደግ የሚዘጋጁት ብዙ እንቁላሎች ናቸው። ከነሱ ውስጥ ብዙ ኮምፕሌክስ በሆነ ስርዓት አንዷ እንቁላል አድጋ በወንድ ዘር ፍሬ ጋር ተገናኝታ እርግዝና እስከ መፈጠር የሚያደርስ መጠን እንድትይዝ ይደረጋል። እሷን ለማዘጋጀት የሚፈጀው ፕሮሰስ በሳይንሱ ፎሊኩላር ፌዝ የምንለው የወር አበባው የመጀመሪያ ክፍል ነው። ይሄንኛው ክፍል እንደ ወር አበባ እንደሚመጣበት የቀን ልዩነቶች ተመስርቶ ሊረዝምም ሊያጥርም ይችላል። ለምሳሌ በየ28 ቀኑ የወር አበባ በመታይ ሴት ላይ ይሄንኛው ጊዜ ርዝማኔው እስከ 13 ቀን የሚደርስ ነው። ይሄንኛው ክፍል ማብቂያው ላይ ወይም እንቁላሏ በጣም ባደገችበት ሰዓት ደግሞ ሁለተኛው ክፍል ይጀምራል። ይሄንኛው ክፍል እንቁላሏ አድጋ ከዘር ፍሬ አምራች አካል ወይም ኦቫሪ ከምንለው ወደ ማህፀንን ከዘር ፍሬ አምራች አካል ጋር ወደሚያገናኘው ቱቦ ወይም በሳይንሱ ፋሎፒያን ቲዩብ እንደምንለው የምትለቀቅበት ሂደት ነው። ይሄንኛው ሂደት ኦቭዩሌሽን ይባላል። እቺ አድጋ የተለቀቀችው በህይወት የምትቆየው ቢበዛ ከ12 እስከ 24 ሰዓት ነው። ስለዚህ በጣም ጠባብ ጊዜ ነው ማለት ነው። በዚህ ጊዜ ውስጥ ጽንስ እንዲፈጠር ሊያደርግ የሚችል የወንድ የዘር ፍሬ መገኘት አለበት። ኦቭዩሌሽን ከተከናወነ በኋላ ሶስተኛው ክፍል ይመጣል። በሳይንስ አጠራሩ ሉቲያል ፌዝ የምንለው ነው። የእንቁላል መለቀቅን ጋር ተያይዞ ማህፀንን ለእርግዝና ምቹ የማድረግ ፕሮሰስ ነው። በእርግጥ የመጀመሪያው ወቅት ላይም ፕሮሰሱ ይኖራል። ግን በዋናነት እርግዝና ከተፈጠረ ጽንሱን ለመያዝ የማህፀን ግድግዳ በደንብ ዝግጅት የሚያደርግበት ጊዜ ነው። ይሄ ሉቲያል ፌዝ የምንለው ነው። የወር አበባ የሚባለው መቼ ነው? ጽንስ ካልተከሰተ ማህፀን ግድግዳ ላይ እርግዝና ለመሸከም ይዘጋጅ የነበረው ዝግጅት የሚደግፈው ቅመም ወይም ሆርሞን እየቀነሰበት ስለሆነ መቀጠል አይችልም። ስለዚህ የማህፀን ግድግዳ ውስጠኛው ክፍል በተለያዩ ኮምፕሌክስ ስርዓቶች እየተጠረገ በደም መልክ መውጣት ይጀምራል። በሶስተኛው ክፍል ማብቂያ ላይ የወር አበባ እንደ አዲስ ይጀምራል ማለት ነው። ስለዚህ ሳይክሉ ፎሊኩላር ፌዝ፣ ኦቭዩሌሽን፣ ሶስተኛው ክፍል ሉቲያል ፌዝ እያለ በሁሉም ሴቶች ላይ የሚከናወን ዑደት ነው ማለት ነው። የዛ ዑደት ማብቂያ ላይ ነው የወር አበባ በየወሩ የሚከሰተው። ስለዚህ እንደዚህ አይነት ዑደቱን በአግባቡ ጠብቆ የሚሄድላት ሴት ላይ ጤናማ የወር አበባ የምንለው ከ21 እስከ 35 ቀን ባሉ ጊዜያት የሚመጣ ከሆነ ነው። ይሄ ማለት አንዲት ሴት ላይ
ይሄ ፕሮሰስ በየ21 ቀኑ የወር አበባ እንዲመጣ ሊያደርግ ይችላል። ሌላኛዋ ሴት ላይ ደግሞ በየ34 ቀኑ የወር አበባ እንዲመጣ ሊያደርግ ይችላል። ይህንን ማንሳት ያስፈለገን ለምንድነው? ይሄ ፕሮሰስ የሚፈጀው ጊዜ በየሴቶቹ ላይ የተለያየ ነው። ሶስተኛው ክፍል ወይም ሉቲያል ፌዝ የምንለው 14 ቀን የሚፈጅ ሂደት ነው። ይሄ ቋሚ ሂደት ነው። የሚለዋወጠው እንቁላሏ የምታድግበት የመጀመሪያው ክፍል ነው እንጂ ሶስተኛው ክፍል ቋሚ ጊዜ ነው የሚፈጀው። 14 ቀን ነው በአማካኝ የሚፈጀው። ስለዚህ በየ21 ቀኑ የሚመጣባት ሴት ለምሳሌ ሰኔ 1 ላይ የወር አበባዋን ያየች ሴት በየ21 ቀኑ ከሆነ የሚመጣው በየወሩ እርግዝና ሊከሰት ይችላል ብለን የምንጠብቀው እንቁላሏ በምትለቀቅበት ጊዜ ነው። እንቁላሏ ተለቃ ከ12 እስከ 24 ሰዓት ትቆያለች ብለናል። በዛ ጊዜ ውስጥ ጽንስ እንዲፈጠር ሊያደርግ የሚችል የወንድ የዘር ፍሬ መኖር አለበት። የወንድ ዘር ፍሬ ደግሞ ማህፀን ውስጥ በህይወት ሊቆይ የሚችለው ከ3 እስከ 5 ቀን ነው። ስለዚህ ከምትለቀቅበት ጊዜ ከ3 ቀን በፊት ግንኙነት ተደርጎ ከነበረ በህይወት ያለ የወንድ ዘር ፍሬ ስለሚኖር እንቁላሏ በምትለቀቅበት ጊዜ ይገናኙና ጽንስ እንዲፈጠር ያደርጋል። ስለዚህ ያን ጊዜ በአግባቡ ማወቅ ነው ዋናው ጉዳይ። ለምሳሌ በየ21 ቀኑ የወር አበባ የምታይ ሴት ሶስተኛው ክፍል 14 ቀን ይፈጃል ብያችኋለሁ። ከ21 ቀን ላይ 14 ቀን ስንቀንስ 7 ቀን ነው የሚሆነው። ስለዚህ የወር አበባዋ በመጣ በሰባተኛው ቀን እንቁላሏ አድጋ ልትለቀቅ ትችላለች። በዛ ጊዜ የወንድ የዘር ፍሬ መኖር አለበት። ለምሳሌ ሰኔ 1 ቀን የወር አበባ አይታ ከሆነ ሰኔ 1 ቀን ጀምራ 7 ቀን ስትቆጥ ሰኔ 8 አካባቢ እንቁላሏ አድጋ የምትለቀቅበት ጊዜ ነው ማለት ነው። ስለዚህ ከዛ ጊዜ 3 ቀን ቀደም ብሎ ግንኙነት ተደርጎ እንኳን ቢሆን የዘር ፍሬ በህይወት መቆየት ስለሚችል እርግዝና እንዲፈጠር ያደርጋል። ስለዚህ በየ21 ቀኑ የወር አበባዋ የሚመጣባት ሴት ግንኙነት ማድረግ ያለባት መቼ ጀምሮ ነው ማለት ነው? የወር አበባዋ በመጣ ከ5ኛው ቀን ጀምሮ እንቁላሏ የምትለቀቅበት ቀን በ8ኛው ቀን አካባቢ ነው ብያችኋለሁ። ከ5ኛው ቀን ጀምራ 1 ቀን እንኳን እያሳለፉ ግንኙነት ቢያደርጉ በ8ኛው ቀን እንቁላሏ ስትለቀቅም የወንድ የዘር ፍሬ ይኖራል። እስከ 10 ድረስ እንኳን ግንኙነት ቢያደርጉ የእርግዝና የመፈጠር እድሉ በከፍተኛ ደረጃ ይጨምራል። ይሄ ምንም ተጓዳኝ ሌሎች እርግዝና እንዳይከሰት የሚያደርጉ ጉዳዮች ለሌሉባት ሴት ማለት ነው። ሌላኛው እንቁላሏ አድጋ መለቀቋን የሚያመለክቱ የተወሰኑ ምልክቶች አሉ። አንደኛው የብልት ፈሳሽ መጨመር ይኖራል። ቀጭን ሆኖ የሚሳሳብ የብልት ፈሳሽ ይኖራል። የሰውነት መሞቅ አይነት ስሜት ይኖራቸዋል። የግንኙነት የማድረግ ፍላጎት ይጨምራል። ተጓዳኝ የተወሰኑ ምልክቶች ናቸው እነዚህ። በየ28 ቀኑ የወር አበባዋ የሚመጣ ሴት ደግሞ ለምሳሌ የሶስተኛውን ክፍል 14 ቀን ስንቀንስ የሚቀረው 14 ቀን ነው። ስለዚህ እንቁላሏ አድጋ የምትለቀቀው ከ13 እስከ 14 ባለው ቀን ነው ለዚህ ሴት ማለት ነው። ስለዚህ ከ10ኛው ቀን ጀምራ እስከ 16 ቀን እንኳን ግንኙነት 1 ቀን እያለፉ ለ5 ቀን ግንኙነት ቢያደርጉ በእነዚህ ቀናት ውስጥ የእንቁላል በምትለቀቅበት ጊዜ በህይወት ያለ የወንድ የዘር ፍሬ ስለሚያገኛት እርግዝና የመከሰት እድሉ ይጨምራል። ለምሳሌ በየ34 ቀኑ የወር አበባ የምታይ ሴት አሁንም 14 ቀን ስንቀንስ እንቁላሏ አድጋ የምትለቀቅበት ጊዜ ወደ 20ኛው ቀን አካባቢ ነው የሚሆነው። ስለዚህ እቺ ሴት ከ18ኛው ቀን ጀምራ ለ5 ቀናት እንኳን እስከ 23ኛው ቀን ድረስ ግንኙነት ቢያደርጉ በ20ኛውና በ21ኛው ቀን አካባቢ የሴት እንቁላል አድጋ ስትለቀቅ እዛው በህይወት ያለ የወንድ የዘር ፍሬ ስለሚያገኛት እርግዝና እንዲፈጠር ያደርጋል። ስለዚህ የወር አበባ የሚመጣበትን ቀን በአግባቡ መዝግባችሁ የተለያዩ አፕሊኬሽኖች አሉ፣ ወይም ደግሞ በወረቀት ላይ ባለም ካሌንደር ለምሳሌ በዚህኛው ወር መቼ ነው የመጣብኝ እሷን ምልክት ማድረግ፣ ቀጣይ ሲመጣባችሁ የመጣበትን ቀን ምልክት ማድረግ። ይህንን ለ3 ወር እንኳን ትራክ ብታረጉት በየስንት ቀን እንደሚመጣ ለመገንዘብ በቀላሉ ያስችላችኋል።
ከዛ አሁን ባልኳችሁ ሶስተኛውን ክፍል 14 ቀን እየቀነሳችሁ የሚቀረው ቀን ማለት ከወር አበባ ከመጣበት ቀን ጀምሮ ሲሰላ ነው። ከዛ 1-3 ቀን ቀደም ብላችሁ ያን ቁጥር ከመጣበት ቀን ደግሞ 1-2-3 ቀን አሳልፋችሁ ለ5-6 ቀን አንድ ቀን እያሳለፋችሁ ግንኙነት ቢደረግ እርግዝና የመፈጠር እድሉ ይጨምራል ማለት ነው። ይሄንኛው ምንም አይነት መከላከያ መጠቀም አልፈልግም የሚሉ ጥንዶችም ቢኖሩ በስነ ስርዓት የወር አበባ የሚመጣ ከሆነ በእነዚህ ቀናት ግንኙነት ባለማድረግ እርግዝና እንዳይፈጠር መከላከል ይቻላል ማለት ነው። ስለዚህ የዛሬ ቪዲዮአችን ይሄንን ግንዛቤ ለመስጠት ያዘጋጀሁት ቪዲዮ ነው። እንደጠቀማችሁ ተስፋ አደርጋለሁ። ሌሎች ቪዲዮዎችም ሲለቀቁ እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እጠይቃለሁ። ቀጣይ እስክንገናኝ ቸር ሰንብቱ። አመሰግናለሁ።